ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ከባለፈው የቀጠለ ቪዲዮ እዤላችሁ መጥቻለሁ። ሰላም ብያለሁ፣ በያላችሁበት ሰላማችሁ ይብዛ። ባለፈው የቀዳሁት ቪዲዮ ማታ ነበረ፣ ሰዎቹ ተኝተዋልና ድምጼ እንደዛ ቀስ ያለው ምክንያት እንግዲህ ታውቃላችሁ፣ አፈና ውስጥ ስትኖሩ ሁሉም ነገር እንደልብ አይደለምና ለዛ ነው፣ በዛ ተረዱኝ። ከዛ ባለፈ ደግሞ ስለምትሰጡኝ አስተያየት ስለምታረጉልኝ ድጋፍ ሁሉ አመሰግናለሁ እጅግ በጣም። ዛሬ ደግሞ የመጣሁትኝ እንግዲህ ምን ያለ እናንተ ምንም የለኝምና ይሄ አዲሱ ህግ መጣ የተባለው ማለት ነው ትንሽ ስላሳሰበኝ በምትችሉት አቅም የምትችሉትን እንድታረጉልኝ እፈልጋለሁ። የሚያስፈልገው ነገር ሁሉ አድርጉልኝ እላችኋለሁ። ሲቀጥል ደግሞ ለምትሰጡኝ አስተያየት አመሰግናለሁ። ከዚሁ ቀጢ በርቺ ላላችሁኝ ሁሉ እንግዲህ ምንም ልላችሁ አልችልም። በተለይ ደግሞ በስደት ስትሆኑ ብዙ ነገር ያስቸግራል፣ እንደፈለጋችሁ አትሆኑም እና እንደዛም ሆኖ ግን ሁሉንም ነገር መሞከር በጣም ጥሩ ነው ብዬ አስባለሁ እና ምንም ከማያውቁ ውስጥ ነኝ። እያደር ደግሞ ያው እየተማርኩ እያሻሻልኩት እሄዳለሁ ማለት ነው ሁሉንም ነገር እና ውዶችዬ፣ በተረፈ ሰላማችሁ ይብዛ። በዚህ በትንሽ ቪዲዮ የመጣሁት እንግዲህ ያው የእናንተን ሀሳብ አስተያየት ተነሳስቼ ነው ማለት ነው። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቆዩ። እስከዛ ሰላም ሁኑልኝ። ባይ